ሰባተኛ ቀላል የሆነ ጋዜጠኝነት ለምሳሌ ለዩቲዩብ ስክሪፕት ሊሆን ይችላል ለተለያዩ ነገሮች ስክሪፕት ቀላል ያሉ ስክሪፕቶችን ወይም ደግሞ በደንብ ክሬቲቪቲ ማይፈልግ ቀላል የሆኑ ስክሪፕቶችን መጽፉ ከሆነ ይሄም መተካቱ ማይቀር ነው ኦልሞስት ተተክቷል አሁን የዩቲዩብ ስክሪፕት መጻፍ ብትፈልጉ የተለያዩ ደብዳቤዎችን መጻፍ ብትፈልጉ ለካምፓኒዎች ሙሉ ለሙሉ ጂሚናይ አንድ አማርኛ ሳይሳሳት ይሰጣቸዋል ማለት ነው ስለዚህ ምንድነው እንዳይተካ ማድረግ የምትችሉት ምንድነው ያጻጻፍ እንትናችሁ አድቫንስ የሆነ ማለት ኤአይ ሊሰጥ ማይችል ከሰው አእምሮ የሆነ በጣም ክሬቲቭ የሆኑ ጽሁፎች አሉ ወደዛ ደረጃ እስካላሳደጋችሁ ድረስ በጣም ሲምፕል ነገር ምጽፉ ከሆነ ወይ ይሄንማ በኤአይ አልሰራም እንዴ አይ ለዚህማ ሰው አልቀጥርም ማለት ትጀምራላችሁ ማለት ነው ቀደም እንዳልኳችሁ ለግራፊክሱ አሁን ላልኳችሁ ለኮንተንት ክሬሽኑ ለእንደዚህ አይነት ነገር ወይ ይሄንማ በኤአይ አልሰራም እንዴ ምንድነው አንተ ጋር ከኤአይ የተለየ ነገር ምን አለክ እና የሆነ ቦታ ሄዳችሁ ስትቀጠሩ ኮንተንት ክሬሽንም ስትቀጠሩ ምንም ስታረጉ ከኤአይ የተለየ ምን ልታረግልን ትችላለህ ለድርጅታችን ተብሎ መጠየቁ አይቀርም ስለዚህ ባላችሁበት ዘርፍ አድቫንስ ያደረጋችሁ ከኤአይ የተለየ ስራዎችን እናንተ ማቅረብ መቻል መጀመር አለባችሁ ካልሆነ ማንንም አይፈልጋችሁ በሚያሳዝን ሁኔታ ስምንተኛ አሽከርካሪዎች ናቸው